ትወፅእ በትር እምስሮ እሴይ፣ ከእሴይ ግንድ ስር በትር ትወጣለች። ወየዐርግ ጽጌ እምኔሃ፣ ከዚያች ደግሞ ከበትሪቱ አበባ ያቆጠቁጣል ያብባል በማለት ትንቢት ተናግሯል። እና ይህ የነቢዩ የኢሳይያስ የትንቢት ቃል ስለ እመቤታችን ልደት፣ ስለ ጌታችን ልደት ሊጠቀስ የሚችል ነው። እርሷ ተወልዳ አምላክን ኢየሱስ ክርስቶስን ወለደችው ማለት ነው በአጭሩ በቃ እመቤታችን ጌታ ኢየሱስ ክርስቶስን ወለደች። ለልደት መጥቀስ ይቻላል ነው የሚለው በአጭሩ። አንተስ እነዚህ ሁለት ነገሮችን ምን ትላለህ? ማብራደር ነው የኔ ጥያቄ። ሚውት አድርጌ መስማት ነው ከዚህ በኋላ። ቅዱሴ ባይብልን ቆርጥሞ የበላ ወዳጄ ነው። ዮኒ የተባረክ። ሁሌም ያው አንተ ስለሆንክ ነው። በሚገርም ሁኔታ ወዲያው አየር ላይ አነሳሴ ራሱ ወታደር ምሽግ ውስጥ ያለ ወታደር ነው። ሁሌም ብር በልልኝ። በጣም የማመሰግነው። ምንም ግዴታችን ነው። ወንጌል ደግሞ ልክ ጳውሎስ በሐዋርያት ሥራ ምዕራፍ 20-24 ላይ ምን እንዳለ ታውቃለህ? እንዲህ ይላል ምዕራፍ 20-24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን በመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። ስለዚህ አገልጋይ ነፍሱን በእርሱ ዘንድ እንደማትከብር እንደ ከንቱ ነገር የቆጠረ ሰው ነው። አይመቸኝም፣ ቢዚ ነኝ፣ እንዲህ ነኝ፣ እንዲህ ነው። ሁሌ 24 ሰዓት አለርት ሆኖ ነው መጠበቅ ያለበት። ምክንያቱም ልክ በብሉይ ኪዳን ካየ እሳቱ ሁል ጊዜ ከመሰዊያው አይጥፋ ይላል እግዚአብሔር። ለምን? ኃጢአት ሰርቶ መስዋዕት ይዞ የሚመጣ ሰው ስላለ 24 ሰዓት ክፍት ነው እሳቱ። እሳቱ ከሌለ ሊሞት ነው። ስለዚህ በአዲስ ኪዳን አገልግሎት ያው እሳት ባይኖርም ወንጌሉ ነውና እሳቱ በተገኘው በኩል ወንጌል አብረን እንሰራለን። እንደው ይሄ ዮኒ እንዴት አምናችሁት ነው? ሁሌ ከእርሱ ጋር እንደዚህ ትንሽ ብትቆዩ አይሻልም? ትንሽ ብታቀዘቅዙት ምናምን። ምንም የሚቀዘቅዝ ነገር የለም። ዝም ብለን እያቀጣጠልን ወደፊት ነው የምንሄደው። እኔ እነግራችኋለሁ፣ እግዚአብሔር ማለት ጌታ ኢየሱስ ክርስቶስ መምረጥ ቢችል ኖሮ መምረጥ የሚችለው ሌሎችን ነበር። ለምን 3 ጊዜ ካደውን? ዮኒ አንድ ጊዜ ጴንጤ የሆነ ነው አይደለም ምትል? 3 ጊዜ ጌታ ኢየሱስን የካደውን ጴጥሮስን ጌታ ኢየሱስ ክርስቶስ ዳግመኛ ምንድን እንዳለው ታውቃለህ? ከሞት ሲነሳ እንዲህ ነው አለ፣ በጎቼን፣ ግልገሎቼን፣ ጠቦቶቼን አሰማራ። አልጠብቁም። አንተ የማትረባ አንተም ሰው ሆነ አሁን እኔ 3 ዓመት ዘይሬ ምናምን 3 ዓመት ጥብርያዶስ ባህር ቢች ዳር ምናምን ያን የመሰለ አሳ አብልቼ 3 ዓመት ምንም ሳሰራ እንድትከተለኝ አድርጌ ከዛ ከአሳ እንትን አውጥቼ ምናምን 3 ጊዜ ትክደኛለህ፣ ለዛውም ለማገዶ ለዛውም ለብርድ ብለህ እኔን ትክደኛለህ አላለው ጌታ ኢየሱስ። አይገርምም? እዚህ ጋር ከጴጥሮስ ጋር ተመሳሰለብኝ የኔ ጉዳይ። 3ቱንም ሃይማኖት አይደል ዞር ዞር ያልኩት እንዲህ ጴጥሮስ አድርጎኛል እንዴ ሳላስበው። አንተ መንፈስ ቅዱስ ነው ያናገረ በእውነት እንዲህ ጴጥሮስ አድርጎኛል ለካ። በልበል ቀጥል። ሁል ጊዜ ልነግርህ እያልኩ ራሳና 3 ጊዜ ነው የካደው። የሚገርም 3 ጊዜ። ከዛ እኮ ሽምጥጥ እኮ ነው ያደረገው። ሽምጥጥ አላውቀውም። ደግሞ ከኢየሱስ ጋር ስትውል አሁን ንግግር ታስታውቃለች። ከዚህ በኋላ ጌታ ይባረክ፣ ክብሩን ይውሰድ፣ ሁሉ ለእንትን ምናምን። አሁን እነኚህ ንግግሮች ያስታውቃሉ። ለዛ እኮ ነው ተከስተም ሲዘምር ያስታውቅብኛል የተገለጠ ነው የእርሱን መልካምነት አልችልም ልደብቀው። አይታል፣ ያስታውቅብሃል። ንግግርህን ይቀይራል። ትላንትና የነበሩትን እነዛን ስድቦች፣ እነዛን ቃላቶች ጌታ ኢየሱስ ክርስቶስ ይቀይርብህ። ኧረ ወይኔ ምንሼ ነው ይሄ ልጅ ምናምን ምንድን ነው ወዴት ነው እየሄድክ ያለው ምናምን። ለምን? ንግግር ያስታውቃል። ለዛ እኮ ነው ጴጥሮስን ንግግር ያስታውቃል። እንደ ሰው ቢሆን ዮኒ እንደ ሰው ቢሆን ኖሮ ጴጥሮስ ባይዘዌ ኢየሱስ ከመሞቱ በኋላም ጭምር ትልቅ ስህተት ሰርቷል። በቃ ኢየሱስ አይነሳም ብሎ ወደ አሳ ማስገሩ ገብቷል። ታውቃለህ አይደለ? በቃ በፍጹም አይነሳም። ክዶት ተጸጽቶ አልቅሶ ከእንደገናም ደግሞ በቃ ወደ ቪዲዮ መጣል የተከተልነው ኢየሱስ ትዳሬን ትቼ
ስራዬን ትቼ ይሄ አነስተኛና ጥቃቅን ይሄ የአሳስጋሪ ማህበር ስራዬን ትቼ የተከተልኩት ኢየሱስ ዳግመኛ አይመጣም ብሎ ማለት ነው። ዳግመኛ አይመጣም ብሎ እርግፍ አድርጎ አንተ ወንጌል ትቶ ሄዶ አሳያሰገረ ነው። ጌታ ኢየሱስ ክርስቶስ ግን እስካለበት ድረስ ነው ሄደው፣ እስካለበት ድረስ እንዴ በቃ እንትን ብሎኛል፣ በቃ ጥሎኛል፣ ከዚህ በኋላ ምንም አላገለግለውም፣ በቃ ከዚህ በኋላ አላስከትለውም አላለም ጌታ ኢየሱስ ክርስቶስ። እስከሄደበት ቦታ ድረስ ሄደ ጌታ ኢየሱስ ክርስቶስ። ከዛ ሄዶ ምን እንዳለው ታውቃለህ? ማንንም ጌታ ኢየሱስ ክርስቶስ ከሞቱ በፊት ልጆች ብሎ አያውቅም። ባይዘዌ ሰው ሁሉ የእግዚአብሔር ልጅ አይደል? አሁን ለዛ ነው ብዙ ጊዜ ወንጌል ስንናገር ኦርቶዶክሳውያንን፣ ሙስሊምን፣ ካቶሊክን፣ ጀሆቫ ሌሎችንም ሽንቱይዝም፣ ህንዱይዝም ምናምን ዝም ሁሉንም ምንጠራው ለምንድን ነው? የእግዚአብሔር ልጆች እንዲሆኑ። ሰው በትንሣኤው ከክርስቶስ ጋር ካልተባበረ በፍጹም የእግዚአብሔር ልጅ አይሆንም። የእግዚአብሔር ፍጡር ሊሆን ይችላል ሁሉም ሰው። የእግዚአብሔር ልጅ የሚሆነው ግን በጌታ በኢየሱስ ክርስቶስ በማመን ነው። እና ጌታ መጣ። ከሞት በኋላ ብቻ ጌታ ኢየሱስ እንዲህ አለ፣ ልጆቹ የሚበላ አላችሁን አላቸው። ከዛ በፊት ዮኒዬ በደንብ አርጋጥ ነው ወዳጆች ነው የሚላቸው። ምክንያቱም በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ነው ልጅ የሚሆኑት። ልጅነት የዘር ጉዳይ ነው። ስለዚህ ከሞት ሲነሳ ሄደና ምን እንዳለ ታውቃለህ? የመጀመሪያ እንደውም ከሞት ሲነሳ ለማርያም ምንድነው ያላት? ለዛች ባለሽቷ ማርያም እንዲህ አላት፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አላረኩም። ኢየሱስ ከሞት ሲነሳ ኢየሱስና እኛ በአንድ አባት ስም መጠራት ጀመረ። ቤተሰብ ተመሰረተ። አብ አባታችን፣ ጌታ ኢየሱስ ክርስቶስ ታላቅ ወንድማችን፣ መንፈስ ቅዱስ አጽናኛችን። እኛ ከዛ ገባ። ስንገባ የት ነው የገባ ነው? አልፋ፣ ከዛስ ኦሜጋ። ክርስቶስ አልፋ ነው፣ ኦሜጋ ነው። ከዛስ እኛ ውስጥ ነን። ስለዚህ መጀመሪያህም የታወቀ ነው፣ መጨረሻም የታወቀ ነው። ስለዚህ ዮኒ አሁን በክርስቶስ ኢየሱስ አምኖ እጁን ሲያነሳ ምን ውስጥ ነው የገባው? አልፋ ኦሜጋ ውስጥ ገብቷል። ከዚህ በኋላ ጉዳዩ የኛ አይደለም፣ የዮኒ አይደለም። እምቢ ቢል ራሱ እንደዚህ ማንቁርቱን ይዞ ያመጣዋል። ጌታ ኢየሱስ ክርስቶስ ምን ያደርገዋል? አልፋ ኦሜጋ ውስጥ ስለገባ ሊወጣ አይችልም። ስለዚህ ጴጥሮስን መጣና እንዲህ አለው፣ ልጆቹ የሚበላ አላችሁን አላቸው። አንተ የማትረባ በቃ ይኸው 3 ጊዜ አሁን ባለፈው ሙስሊም ሆንክ፣ ከዛ ደግሞ አልሐምዱሊላህ ብለህ ስትጫወትብን ነበር የዛሬ 6 ዓመት። ከዛ ደግሞ እመቤቴ እመቤቴ ጣጦስዬ እያልክ ደግሞ የሆነ ጊዜ ሆነህ ነበረ። አሁን ደግሞ ትዞርብናለህ አላለም ጌታ ኢየሱስ ክርስቶስ። ምን እንዳለው ታውቃለህ? ልጆቹ የሚበላ አላችሁን። አይተሃል? ጌታ ኢየሱስ ክርስቶስ ከምን እንደሚጀምር ታውቃለህ? ከኦሜጋ ነው የሚጀምረው፣ ከመጨረሻው ነው የሚጀምረው። ጌታ እግዚአብሔር አንተን ሲጠራ ከትላንትናው አይደለም የሚያየው፣ ከነገው ነው የሚያየው። በአንተ ሕይወት ውስጥ ሊሰራ ካለው። ሳውልን እኮ ለዛ ነው እንዲህ አለው፣ በነገስታትና በኃያላን ፊት ምን አድርግ? ስሜን የሚሸከም ምርጥ ዕቃዬ ነው። በፍጹም አናንያ እንደዚህ አይነት ሰው አታምጣብን። መሬ ነው ይገለናል። እንዴ ነች አታውቁትም? 15 ዓመት ቲክቶክ ላይ ማንንም ከፍ ዝቅ ሲያደርግ እንትን ሲያደርግ ኧረ እኔ ሰውዬ አይመቸኝ ምናምን። ኖ ዝም ብለህ ተቀበለው ነው ያለው መንፈስ ቅዱስ። ዝም ብለህ ተቀበለው። በነገስታት ፊት ስሜን የሚመሰክር ነው። ኢቨን ኢፍ እንኳን በማያምኑ ሰዎች የቤተ ክርስቲያን ራሱ ሊደር በነበሩ በነ ሐናንያ እነ ጳውሎስ እንኳን ተገፍተዋል፣ አልተቀበሏቸውም። ዳት ማች ረዚስት አድርገዋል ብራዘር። ስለዚህ እኔ በአንተ ላይ በጣም ትልቅ እምነት የለኝም፣ በአንተ ውስጥ ባለው በክርስቶስ ግን እምነት አለኝ። አሜን። እኔ ባይዘው እኔን አምኖ አያውቅም እግዚአብሔር። ስለ እኔ ክርስቶስን ነው የሚያምነው። ለምን እንደሆነ ታውቃለህ? እኛ በአዲስ ኪዳን ተቀባዮች አይደለን። አንዳንድ ሰው እኔ ኪዳን አለ፣ ኪዳን የለ። ኪዳን እግዚአብሔር ከልጁ ጋር ነው የገባው ስላንተ። እንዴ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ስለ እናንተ ለአዲስ ኪዳን የሚሆን የምገባው የማፈሰው ደሜ ይህ ነው፣ ስለ እናንተ ኦን ቢሃፍ ኦፍ ዩ። እኛ ኪዳን አልገባንም። በእኛ ፈንታ እኛ ኪዳኑን ስለምናፈርስ በእኛ በኩል በእኛ ፈንታ ኪዳን የገባው ማን ነው? ጌታ ኢየሱስ ክርስቶስ ነው። በእኛ ፈንታ ኪዳን የገባው። ስለዚህ እኛ ኪዳን ተቀባይ አይደለንም። ለምን? መሀል ላይ እንስታለን፣ እንደክማለን። ነገ ልደክም እችላለሁ፣ እንደዚህ ሰብኬ የሆነ ነገር ላረግ እችላለሁ። ስንት ኃያላን አልወደቁም? ምን ስንት ኃያላን አልደከሙም? ምን የእግዚአብሔር ጀነራሎች ትላልቅ ጋድስ ጀነራል የሚል መጽሐፍም ደክመዋል፣ ብዙዎቹ ደክመዋል። ከእንደገና እድል እየሰጠ እያቆመ የእንደገና እድል የመስጠቱ ምልክት፣ እንደገና የማቆሙ፣ እንደገና ምሕረቱን የማብዛቱ፣ እንደገና አቅሙን ቸርነቱን የማብዛቱ ምልክት ያደርግሃል እግዚአብሔር። ከዛስ አለቀ፣ ደቀቀ፣ አይሆንም፣ አይረባም። ይሄ መዝሙሩ አይረባም ከእንግዲህ ሲባል በቃለት፣ አዋጅን ገልብጠ ጣልቃ ገባ ድንገት።
እንደ ሮጠም ጠላት አልደረሰብኝም። ለክፉ ትከሻ ጌታም አልሰጠኝም፣ ለሴጣን ንክሻ ጌታም አልሰጠኝም። ስለዚህ ክርስትና ማለት ክሬዚ ነው ማለት ማይሆን ነገርን እኮ ማመን እኮ ነው። እንዴ ምኑን ታዲያ እንትን ሆነ? ምኑን? አንድ የፖለቲካ ፓርቲ እኮ አይደለም ከድቷል። አንድ ጊዜ መረጃ ወጥቶ ከድቷል። ይሄ ከዚህ በኋላ ወደ ስልጣን ምናምን አይመጣም የምትለው ፖለቲካ ፓርቲ ነው። መንፈሳዊ ዓለም ላይ በወይን መጥመቂያ ውስጥ እኮ ስንዴ እንትን የሚል ሰው እኮ ነው እግዚአብሔር የሚጠራው። ኧረ እኔ ፈርቻለሁ ብሎ ወይን መጥመቂያ ውስጥ እኮ እንትን የሚያደርግ ሰው እኮ ነው። ኤርሚያስን እኮ ነው የጠራው። የሚገርም ኤርሚያስን ሲጠራው ወይን መጥመቂያ ውስጥ በጣም እንትን ብሏል። በጣም ተደብቆም እንደሚያደርግ ታውቃለህ። እችን ጥቅስማ ለአንተ ማንበብ አለብን። ሁሌ አንተን ሳስብ ይሄ ጥቅስ ይመጣልኛል። በወይን መጥመቂያ ውስጥ ነው ያለው። ፈርቷል፣ በጣም ተጨንቋል፣ በጣም ፍራቻ ውስጥ ነው። እንኳን ለእግዚአብሔር ቤተሰቦቹ ራሱ ያፈሩበት ሰው ነው። ቤተሰቦቹ የሰው አልጫ የሚባል ሰው ነው ኤርሚያስ። የሰው አልጫ፣ ይሄ እንደው ወጥቶ እንኳን ማያስከብረን በየቦታው እየሄደ የሚያሰድበን ብለው ቤተሰብ እንኳን ሀክ እንትፍ ብሎ የተፋበት ሰው ብራዘር ነገር ያለው ባለፈውም የሰው መንግስት ነው የትላንት ፐርፎርማንስን አይቶ የሚጠራ። ዞን ላይ ሰርተዋል፣ ክልል ላይ ሰርተዋል። አምጥተን ፌዴራል ላይ ሚኒስተር ብናደርገው ይሰራናል የምንለው ሶሪ ጌዲዮን እና ወደ እግዚአብሔር መንግስት ስትመጣ እንደ ሰው መንግስት አይደለም። የእግዚአብሔር መንግስት ደግሞ እንዴት ነው? የእግዚአብሔር መንግስት ትላንት ሰርቷል፣ እንዲያርጓል፣ ተጽዕኖ አርጓል። ስለዚህ ብንጠራው ምናምን እግዚአብሔር ትላንት ተጽዕኖ አርጓል ይሆን ሶሻል ሚዲያ ላይ እንዲያርጓል። እሱን አይቶ አይደለም የሚጠራው፣ እግዚአብሔር የሚጠራው። እንደዛማ ቢሆን ቴዎሎጂ አስተምሮ የተከበሩ ፖለቲሽያኖች ከኛ በላይ አቀላጥፎ ወንጌል መስበክ የሚችሉ ሰዎች አሉ። ኦኬ። ስለዚህ ሶሪ ጌዲዮን ነው የኤርሚያስን ላነብለት ነው ያመጣሁት። የጌዲዮን ታሪክ ነው፣ የጌዲዮን ታሪክ ነው። መሳሳት ነው፣ አስተካክሎታል። እና በሚገርም ሁኔታ የእግዚአብሔር መንግስት የትላንት ፐርፎርማንስን አኩሙሌት አድርጎ አምጥቶ አይደለም ያስቀምጥ። የእግዚአብሔር መንግስት ሲጠራ ያንተን ፐርፎርማንስ ሳይሆን ክርስቶስ ኢየሱስ በመስቀል ላይ የሰራው ፐርፎርማንስ ለአንተ ተቆጥሮ የምትቀመጥበት ነው። መንግስት ደሞዝ ልስጥ፣ ፖዚሽን ልስጥ፣ ናና በእውቀት ጥቀመኝ ነው የሚለው። እግዚአብሔር ግን ና ሰው ላርግ፣ ምን ላዋጣ? ምንም ኃጢአትን ብቻ ይዘና ድካምን ብቻ ይዘ ወደ እኔና ነው የሚል። ምንም የሚያደርግልን ነገር የለም። ይኸው ለኤርሚያስ ጋር ጌታ መጥቶ ምን እንደሚናገር ልንገር። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 4 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ። በሆድ ሳልሰራ ማለት እኮ ኤርሚያስ አሁን በ30 ዓመቱ ሊሆን ይችላል፣ 29 ዓመቱ ሊሆን ይችላል፣ 25 ዓመቱ ሊሆን ይችላል። እስከዛ ድረስ ግን ኤርሚያስ የገባበት የወጣበት ብዙ የህይወት ስርዓት አለ። ልክ ናትናኤልንም ስታይ ከበለስ በታች ሳለ አወቅኩ አለ። ስለዚህ ከእናቱ ሆድ ጀምሮ ጌታ ያውቀዋል። መንገድ ላይ ግን ብዙ የተፈጠረ ነገር አለ። መሀሉ አይነገርም። መሀል ላይ የምታልፍባቸው ነገሮች አለ። መሀሉ አይነገርም። እንዴ ቴዎሎጂያንስ እኮ ኢስቲሜት ሲያደርጉ የጴጥሮስን እኮ ዓመት 50 ዓመት ምናምን ይላሉ ብዙ ሰዎች። ያው ፋክት ይሁን ምናምን አላውቅም። ትልቅ ሰው ነው። በየቀኑ ይስታል ጴጥሮስ፣ በየቀኑ ይስታል። ጌታም በየቀኑ ይገስጸዋል። በየቀኑ ሚስት፣ በየቀኑ ይቸኩላል። ጴጥሮስ ደግሞ በየቀኑ ይቸኩላል፣ በየቀኑ እንትን ይላል። ጌታም ደግሞ በየቀኑ ሲምረው፣ በየቀኑ የመጨረሻው ይሁን በጣም የሚጠጋጋ በጣም ስትሪክት የሆነ ንግግሩ የማይሰማው ዮሐንስን አምጥቶ ሊደር አላደረገም። በየቀኑ የሚሳሳተውን በየቀኑ ኧረ እንደው የሰውዬ ሸም አስያዘን ብሎ የሚያፍሩበትን ጴጥሮስ አምጥቶ የሐዋርያት ዋና ሊቅ መሰረት አደረገው፣ መሪ አደረገው። በጎችን፣ ግልገሎችን፣ ጠቦቶችን አሰማራ። ለምን? አቅሙ የሚጀምረው ከእግዚአብሔር ስለሆነ። ከዛ እንዲህ ይላል፣ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ። መቼ? ፖለቲካ ሳትሰራ አላለም። በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ፣ ወደ ምሰድህ ሁሉ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። ብላቴና ያለማለቱ ምክንያት ምንድን ነው? እርሱ ወደሚሰደው መሄዱና የሚያዘውን ነገር መናገሩን። ስለዚህ ብላቴና እንዳትሆን የሚያደርግ እግዚአብሔር በአንደበት ውስጥ የሚያስቀምጠው ቃል ነው። ለዛ ነው ጳውሎስም እኮ እነ ቲቶን ጢሞቴዎስ በ17 ዓመቱ ነው የተጠራው። በ17 ዓመቱ የቤተክርስቲያን ሊደር ትላልቅ ሰዎች አሉ 20 30 ሌላም ዓመት የቆዩ ግን ምን አለው? ማንም ታናሽነትህን አይናቅ።
ኢየሱስ ክርስቶስ ጌታ ነው። ማንም ታናሽነትህን አይናቅ። ለምን ሲባል ታናሽነትህን የሚያስረሳ እያዩ የመጣህበትን ህይወት የሚያስረሳ